አሁን ደግሞ በፌስቡክ ፔጅን በስልካችን የምናይ ይሆናል። ፌስቡክ ላይ ትገባላችሁ። ከፌስቡካችሁ ላይ ፕሮፋይሏን ክሊክ ስታደርጓት እሺ ፕሮፋይላችሁ ላይ ክሊክ እንዳደረጋችሁት እንደዚህ ይመጣላችኋል። እንደዚህ እንደመጣላችሁ ምን ትገባላችሁ? ፔጅስ የሚለው ላይ ትገባላችሁ። ከዛ ቀጣይ የምትገቡት ክሬት የምትለው ላይ ክሬት ታደርጋላችሁ። ፐርሰናል ነው ፕሮፌሽናል ይላችኋል። ፕሮፌሽናል የሚለው ላይ ክሊክ ታደርጉታላችሁ። ከፈለጋችሁ ፐርሰናል የሚለው ላይ ክሊክ ታደርጉታላችሁ። ግን ለሁሉም ሰው ፐብሊካሊ ፕሬዘንስ ወይም የራሳችሁን ቢዝነስም ሊሆን ይችላል የራሳችሁን ብራንድም ሊሆን ይችላል የምታስተዋውቁት ለሁሉም ፐብሊክ ኦፕን እንዲሆን ከፈለጋችሁ ፕሮፌሽናል ላይ የሚለውን ክሊክ ታደርጉታላችሁ። ከዛ በመቀጠል ክሬት ኒው ፔጅ ይላል። ዩዝ ዩር ሜን ፕሮፋይላችሁን ተከትላችሁ ፕሮፋይላችሁን እና ኒው ፔጅ ይላል። ኒው ፔጅ ከሚለው ላይ ክሊክ ካለዛ ፕሮፋይላችሁ ላይ ክሬት ማድረግ ትችላላችሁ። ኒው ፔጅ ብላችሁ ክሬት ታደርጉታላችሁ። እንደዚህ እንደመጣላችሁ ጌት ስታርትድ ትሉታላችሁ። ከዛ ፔጅ ኔም ትሰጡታላችሁ። እሺ ግራፊክስ ዲዛይን አልኩት። ምንድነው የምትሰሩት ይላችኋል። ከዛ ካታጎሪ ማለት ምን አይነት ነው ፕሮሞት የምታደርጉት ምናምን የሚለው ነገር ነው። ከዚህ ጋር የምትፈልጉት ለምሳሌ ለማሳየት ያህል ሙዚሻን ብራንድ ልበለው። እናንተ ግን የፈለጋችሁትን ራይት አድርጋችሁ ማስገባት ትችላላችሁ የምትሰሩበት ነው ማለት ነው። እዛ ክሬት ትሉታላችሁ። ከዚህ ጋር የተለያዩ ኢንፎርሜሽኖች አሉ። ኢንፎርሜሽኖችን ባዮ ላይ የምትፈልጉትን ነገር መጻፉ። ለምሳሌ ግራፊክስ ዲዛይን ቲዩቶሪያል አልኩት። ከዛ በመቀጠል ዌብሳይት ካላችሁ ዌብሳይት የተለያዩ ዌብሳይቶች እንደ ዩቲዩብ ያላችሁን ኮንታክት ምናምን ማስገባት ትችላላችሁ። ኢሜይላችሁን ታስገባላችሁ። ሎኬሽን አድሬሳችሁ ሁሉ ነገራችሁን ዚፕ ኮድ ሁሉንም እዚህ ጋር የሚጠይቃችሁን ኢንፎርሜሽን ዚፕ ኮድ ማለት ለምሳሌ አዲስ አበባ ከሆነ 1000 ትላላችሁ። ሲቲ ምናምን አድሬሳችሁን ፉልሊ ትሞላላችሁ ማለት። ከዛ ኔክስት ነው የምትሉት ማለት ነው። ይሄን አልፋችሁም ኋላ ላይ ሲቲንግ ገብታችሁ ማስተካከል ትችላላችሁ። እንደምታዩት ይሄን ይመስላል። ከዚህ የሚመጣላችሁ እዚህ ጋር የመጀመሪያው ፕሮፋይላችሁን ታስገባላችሁ። ቀጣይ ያለውን ከቨር ፔጅ ከኋላ ላይ ያለው ግን ለሰዎች የሚታየው እንደ እዚህ ጋር ያለው ይሆንላችኋል ማለት ነው። ጀስት ለምሳሌ ይሄን ፒክ ለማሳየት ያክል ልምረጥና ላሳያችሁ። እዚህ ጋር እንደምታዩት መጥቶላችኋል። ፕሮፋይላችሁ እዚህ ጋር አስገባላችሁ። ከባክ ላይ ደግሞ የራሳችሁን ከቨር ፔጅ ታስተካክላላችሁ ማለት ነው። ከዛ ኔክስት ትሉታላችሁ። አሁንም ከዛ ጋር ኔክስት ካላችሁ በኋላ ምንድነው የተለያዩ እንትሮችን የምትፈልጉት ኢንቫይት ማድረግ የምትፈልጉ ካለ ሰዎች እዚህ ጋር ኢንቫይት ታደርጋላችሁ። ካለለ ኔክስት ትሉታላችሁ ማለት ነው። ከዛ አሁንም ኔክስት ትሉታላችሁ። አሁንም ደን ትሉታላችሁ በመጨረሻ ማለት ነው። እሺ እዚህ ጋር እንደምታዩት በቃ ፌስቡክ ፔጃችሁ ኦልሬዲ ክሬት ሆኗል። ከዚህ የምትፈልጉትን ነገር ፖስት ማስተዋወቅ ምናምን ትችላላችሁ። ይሄን ይመስላል ማለት ነው። ስልክ እንዴት ነው በስልካችን ፌስቡክ ፔጅ ክሬት የምናደርገው የሚለው ይሄ ነው። ይመቻችሁ።